is about to win this by an enormous margin. በዓለም አቀፍ መድረክ ዛሬም የኢትዮጵያ ሰንደቅ ዓላማ ከፍ ብሎ ይውለበለብ ይሆን? ተጠባቂው የ3000 ሜትር ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና የፍጻሜ ፍልሚያ ልብ አንጠልጣይ ፍልሚያ ወደ ወሳኝ ምዕራፍ ተቃርቧል። ኢትዮጵያዊቷ አትሌት አልማዝ ዮሐንስ የ3000 ሜትር መሰናክል የፍጻሜ ውድድርን ከፊት እየመራች ትገኛለች። ኬንያውያን እንደ ባህል ስፖርት በበላይነት ይዘው የቆዩትን አሸናፊነት ኢትዮጵያውያን ለመንጠቅ በጽናት እየታገሉ ይገኛሉ። ሌላኛዋ ኢትዮጵያዊ ወሰን ያሰፋም ኬንያዊቷን ቺፕቶን በመቅደም አልማዝን በመከተል ወደፊት እየገሰገሰች ትገኛለች። ውድድሩ በሁለት ኢትዮጵያውያንና አንዲት ኬንያዊት መካከል ሆኗል። አልማዝ ዞሮን እያከረረችው ትገኛለች። ርቀቱን ለማስፋት እየጣረች ነው። በሶስቱ መካከል ያለው ርቀት እየሰፋ መጥቷል። ኬንያዊቷ ወደ ኋላ እየተጎተተች ይመስላል። ኢትዮጵያውያን ርቀቱን አስፍተው መሰናክሉን እየዘለሉ ወደፊት እየገሰገሱ ይገኛሉ። የሩጫው ማጠናቀቂያ ሰዓት ተቃርቧል። በጣም የሚገርም ነው። ኢትዮጵያውያን ፊት ለፊት ተከታትለው አልማዝ እየመራች ትገኛለች። ወሰን ያሰፋ ትከተላለች። ኬንያዊቷም አለች። ነገር ግን አሁንም የመጨረሻው መሰናክል ይመስላል። እየተቃረቡ ነው። ወደ ፍጻሜው እየተቃረቡ ይገኛሉ። አልማዝ በጣም ርቀቱን እያሰፋችው ትገኛለች። አልማዝ የመሰናክሉን ዘለለች። ወሰኔም ተከተለች። ኬንያዊቷም አሁን ዘለለች መሰናክሉን። አሁን የመጨረሻው ደወል ተደውሏል። አንድ ዙር ብቻ ቀርቷል። የሚገርመው አልማዝ በሰፊ ርቀት ወደፊት በመስፈንጠር ተወዳዳሪዎቿን በሙሉ ጥላ በሚገርም ብቃት ወጣለች። ኬንያዊቷ ተፎካካሪ ትንፋሽ አጥሯት ወደ ኋላ እየቀረች ነው። አዎ ኬንያዊቷ ፈጽሞ ልትደርስባቸው የምትችልበት እድል የለም። ወርቅና ብሩ የኛ እየሆነ ይመስላል። የመጨረሻውን መሰናክል ዘለለች። አሁን አልማዝ የሚገርም ነው። ኢትዮጵያውያን በአስገራሚ ሁኔታ ቀድመው ወደፊት በመውጣት ወደ ፍጻሜው መስመር በግርማ እየገሰገሱ ይገኛሉ። አልማዝ ወደ ማጠናቀቂያው መስመር ተቃርባለች። የመጨረሻው መሰናክል በአስደናቂ ሁኔታ ዘላ አልፋለች። አለምንም ተፎካካሪ በብቸኝነት በታላቅ የራስ መተማመን ከፊት ለፊት እየተምዘገዘከች ፊቷ በደስታ ፈክቶ በደስታ እንባ እየተራጨች ምን አይነት ታምር ነው! በኦሪገን ዩጂን እየተመለከትን ያለ ነው። አልማዝ ዮሐንስ አንደኛ በመውጣት የወርቅ ሜዳሊያዋን ለኢትዮጵያ አስገኝታለች። የመጀመሪያውን ወሰን ያሰፋ ደግሞ ሁለተኛ በመውጣት በውድድሩ ሁለተኛውን የብር ሜዳሊያ ለኢትዮጵያ አስገኝታለች። ኬንያውያን ለአመታት በብቸኝነት ይዘውት የቆየውን የመሰናክል ሩጫ ዛሬ በይፋ ተቆጣጥረነዋል። አዎ አዲሷ ኢትዮጵያ የሩጫ ንግስት አልማዝ ዮሐንስ በይፋ ተወልዳለች። ኢትዮጵያውያን ደስታቸውን እየገለጹ ይገኛሉ። እንግዲህ በአሜሪካ ኦሪገን ዩጂን በተካሄደው ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና በሴቶች 3000 ሜትር መሰናክል ኢትዮጵያውያን በድል ተንበሽብሸዋል። አትሌት አልማዝ ዮሐንስ የግል ምርጥ ሰዓቷን በማሻሻል ጭምር ነው የወርቅ ሜዳሊያውን ያሸነፈችው። 3000 ሜትሩን 9 ደቂቃ ከ15 ሴኮንድ ከ81 ማይክሮ ሴኮንድ በመግባት ያጠናቀቀችበት ሲሆን በአመቱ ከተመዘገቡት ምርጥ ሰዓቶች አንዱ ነው። ሁለተኛ ይዛ የጨረሰችው አትሌት ወሰን ያሰፋ 9 ደቂቃ ከ30 ሰከንድ ከ50 ማይክሮ ሰከንድ በመግባት በግል የአመቱን ምርጥ ሰዓት በማስመዝገብ የብር ሜዳሊያውን ለሀገሩ አስገኝታለች። ኬንያዊቷ አትሌት አናታሺያ ቼፕቶ ሶስተኛ ሆና አጠናቅቃለች።
አትሌት አልማዝ ዮሐንስ የኢትዮጵያን ከፍታ በዓለም አደባባይ የሚያሳዩ አትሌቶች ከሚፈልቁባት የተሰጥኦ ምድር ከሆኑ አካባቢዎች አንዱ ከሆነችው ሲዳማ የተገኘች ናት። እነ በላይነህ ዲንሳሞ፣ ቱርቦ ቱሞ እና ሳሙኤል ፍሬው የፈለቁባት ሲዳማ ዛሬም ሌላ ወደፊት የኢትዮጵያ አትሌቲክስ ተስፋ የሆነች አትሌት አውጥታለች። አልማዝ ከሐዋሳ ከተማ በቅርብ ርቀት ላይ በምትገኘው አርቦ ጎና እየተባለ በሚጠራው አካባቢ ነው የተወለደችው። ደስ አላችሁ። ውጤት የኔ ውጤት አይደለም፣ የሀገር ውጤት ነው፣ የኢትዮጵያ ሕዝብ ውጤት ነው። በጣም ነው አመሰግነው። ውጤት የኔ አቅም አይደለም፣ የኛ አቅም አይደለም። ዋናና ዋና የእግዚአብሔር ስጦታና የእግዚአብሔር አቅም ነው። በጣም ነው አመሰግነው። አይ በዝም በቃ ሌላ ነገርም ጠፋኝ። ስለ ደስተኛና በቃ ሌላ ነገርም አይሰማም። እግዚአብሔር ታሪክ ነው የሚሰማኝ እንጂ ሌላ ነገርም የሰማ ነገር የለም። አይ ምክንያቱም መስነክልም ቴክኒክ አይችልም። ግን ዛሬ እግዚአብሔር እርዳኝ። ከኖቹም ባለፈው አሁን አራተኛ ነው ስንተኛ ወጣ ልጅቷ? አንደኛ ነበር። ኢትዮጵያ የኔ ራሱ ስንተኛ? ሁለተኛ ነው። አንደኛ ወሰኔ ናት። ተመስገን። በጣም ደስተኛ ምሰማ ነው መለቀሰ። ተመስገን። ትርጉም ማብዙ ተመስገን። ጠብቀሽ ነበረ ይሄንን እንደ ወርቅ እንደምታሸንፊ ተዘጋጅተሽ ነው መጣሽ? አዎ እኔማ ኢትዮጵያ ራሱ ወርቅ ሳይሆን ሬኮርድ ሰብረ ነው የምትመልሳለሁ ያለ ነው የምመጣው። ወርቅ ሳይሆን እኔ አሁን ወርቅ ሳይሆን ሬኮርድ ነው የሀገር ሬኮርድ ነው ያለ ነው መጣው። ከዛ ባለፈው ራሱ ወሰኔና አንቺ የምንድነው የምጠብቀው አላችሁ እናንተ አይደል? ወርቅና ብር። አሁን ዛሬ ደግሞ እግዚአብሔር ሰምቼ መልሱ ነው የምመልሰው። ተመስገን። ኡሚውኒ magano galata batema taan hegere gere galatu magana ni erekosi tenne ayno de afiote ayno dasabe tini kani magano wolqatina magano angat di Addis Ababa mani maci shara corano makonne qal sidamnyana ane gobba man sidami hawasi unna hattono gobba ya ilamo maharbe gonu maci shara corano maqale daga dambeteni ille tugge agartino almas qeltaw ita agartino maganu huccatton samacishe malse qolenna coyrano maqale umunni magano galatema tenne kayni xamtini ayandara ma afirate riyena ko Ethiopia fulummakini mayedama record yiqe mayedam techo kayni dodoma honsenna tona onte daqiqat galatu magano ikkosi kayni ወሰነና አቲ ማብትነኔና ብረና ወርቀብኔ ሞይኖሞ ተው ማጋን ሁጫቶ ያማጪሼ ብረና ወርቀው ነው ከኢትዮጵያ ቲኒ ውጤት ዲያነቴ እስበቴ ኢትዮጵያ ጎባተና አተኖ ሲዳሚት ጋላቱ ማጋኖ ኢኮሲ ማጋኖ ጋላታ በጤ ዛሬ ግን ልዩ ነበርሽ። በጣም ተፈነድቂ ነበር። በቃ በጣም ደስ ብሎሽ ነበር። ደስ ብሎኝ ነበር። መጀመሪያ ላይ ትንሽ አየሩ በጣም ከበደኝ። እኔ እንጃ በጣም ከበደኝ። ደግሞ ሜዳሊያ ለማምጣት ደግሞ ደስታ በጣም ተሰማኝ። ዋው እና በጣም ደስ ብሎሻል። ደስ ብሎኝ አንዴ ተጣለው ብለሽ ነበር የገመሽው? ሁለተኛው ጣለው ብለሽ ነበር የገመሽው? አንደኛም አልገመትኩም። በቃ በርግጥ ያለ ከ1 እስከ 3 አልወጣም ብዬ ነው የገመትኩት። ኦኬ እግዚአብሔርም ብር አግኝቻለሁ። የመጀመሪያ ቀን ደንግጠሽ ነበር። መስመር ረገጥኩኝ እንደ ይውልኝ ምናምን ብለሽ ደንግጠሽ ነበርና አይ አልፈሻል ብለሽ ስንልሽ አይ እዚህ ውጤት አየንልሽና አልፈናል ብለሽ ስንልሽ ወዲያው ቀይራለሽና ደስ አለሽ። እንደው ይዛን ቀንና ያሁኑ ቀን እንዴት ታይዋለሽ? ባለፈው በጣም አዝኜ ነበረ። በቃ ዲስኳሎኝ ያለ ብዬ ደግሞ ዛሬ ሜዳሊያ ውስጥ በመውጣቴ ደግሞ ደስ ብሎኛል። ይሄ ክለባት ቤት ነሽ? ኤሌክትሪክ ኢትዮ ኤሌክትሪክ። አሰልጣኝሽ ማን ነው? ኮች ድሪባ። ኮች ድሪባ። ከየት ነው የተገኘሽው? ከቦቆጂ